ትልቁ ነገር ዋናው ያንተ ፍላጎት አንተ ራይ ያንተ ኮንቴንት በሚፈቅደው መልኩ የምትፈልገውን አድርግ ገባ ይሄ ነው አላህ ያሳካልሃል በዱዓም በኤቭሪቲንግ የሚጎል ነገር ካለ አሁን እንደውም የፊታችን ቀጠሮ ማርች 8 የሌሊቱን ቀን ነው እዛን ቀን እንደውም የራሱ ቀጠሮ ዞን ይያለው ኢንሻአላህ ማለት ነው እዛን ቀን የምንመነይተው ነገር ካለ ከመጣዝም ብለህ ትሰማለህ ጌሙን ካሸነፍን ትልቅ በጣም ትልቅ ፉክክር ይሆናል ብዬ ነው የምጠብቀው ለዚህ እንደዚህ አይነት ነገር ነው የምንለው ኢንሻአላህ እና አላህ ያሳካልን እንጠብቃለን በጥሩ ነገር ወደ ፎሎሊ 340 ደርሰናል 390 ደርሰናል 390 ፎሎ አቡ ፋቲህ የሚለውን ፎሎ አድርጉልኝ አቡ ፋቲህ የሚለውን ፎሎ አድርጉልኝ አቡ ፋቲህ ፎሎ የሚለው ይሄው እዚህ ጋር ያለው በትልቁ ያረግነው ፎሎ አድርጉት ያ አካውንት የሙአዝ ነው እና ሄዱበት መቅደም ከሄደ ስራ ላይ መቅደም ጥሩ ነው አንተን የማይጎዳህ ነገር ነው ክፍያ የለው አትከፍልም ፎሎ ብታረግ ካንተ የሚቀንስ ነገር የለም የሚጎልብ ነገር የለም ወንት ሰራ ሄደክ እንጂ ፎሎ ብታረግ ሄዱበት ያ ሄዱበት ኦኬ 440 ደርሰናል 440 ደርሰናል ሌትስ ጎ ካልከል እናደርጋለን አልኩ ብቻ ነው እንዴ ትእዛዝ ግዴታ ነው እንደ ኮድ 20 ማይ ግዴታ ነው ሄዱበት ፎሎ ራሴ ጌም ሲጫወት ምናምን አቡ ፋቲህ 20-30 ራሴ እስከ 50 ገባለሁ ለኔ ቀላል በጣም ተከታይ